ቆይ ማፍቀር በእኔ ተጀምሮ ነው? ማፍቀር በእኔ ተጀመረ? ምንድነው የምታካብዱት? አዎ ወደድኳት፣ አፈቀርኳት። አሁንም ወዳታለሁ፣ አፈቅራታለሁ። በጣም ደስተኛ ነኝ በዚህ ህይወት። እድሜ ገንዘብ ፈልጎ ነው፣ እድሜዋ ትልቅ ነው ምናምን እንደዚህ ምንድነው የምትሉት? እኔ ከሷ እሻላለሁ በኢኮኖሚ ራሱ ማለት ነው። እኔ ከሷ እሻላለሁ። እኔ ገንዘብ አለኝ። እድሜዋ ትልቅ ነው ምናምን። እኔ ታላቋ ነኝ። ታላቋ ማለት ነው። እኔ ታላቋ ነኝ። እውነቴን ነው ማለት ነው። ግን የእውነት ወዶሽ ነው ውሽዬ? እንደው አንቺ ልጅ ወፍረሻል። ስለወፈርሽ ልብሽ ደግ ነው። ዝም ብለሽ አሁንም ልብሽን ሰጥተሽ በኋላ ደግሞ እንዳታለቅሽ። እኛ የምናቅሽ ስታለቅሽ ነው። በኋላ አልቅሰሽ እንዳናይሽ። ቆፍጠን በይ እንዴ! ምንድን ነው እማማ ሮማን እንኳን ኢትዮጵያ መታ ስንት ነገር አድርጋ ነው የወጣችሁ። ምን ነው ባንዴው ሀቢቢ ሀቢብቲ መባባል ጀመራችሁ? ተረጋጊያ። ሀይ ተረጋጊ። ጥሎሽ አስቲ ኢትዮጵያ ሀገርሽ ላይ ጥሎሽ ለልጅሽ ለቤተሰቦችሽ የሆነ ነገር አስደርጊ። የሀበሻ ወንድ እንደዚህ ሲደረግ ነው የሚታመነው። ውጭ ሀገር ላይ ቀለበት ስላደረገ ስለተንበረከከ ርካሽ ነው እንዴ? ርካሽ ነው ሁሉም ነገር ከሆነ ፍቅር እንዳትይ። ቤተሰቦቼ ጋር ላክ በይው፣ ሽምግልናም ምንም ላክ። ከዛም በኋላ እኔ እናንተ እንደራደራለን። የኔ ጌታ ሀቢቢ ይበሉት። ዝም ብላችሁ በቃ ሚስቴ ውይ ምናምን ሲልሽ አምነሽ ልብሽን ሰጥተሽ በኋላ ለኢትዮጵያ ሕዝብ ዕዳ እንዳትሆኝ ነግሬሻለሁ፣ ተናግሬያለሁ። የእህትነት ምክሬን ነው የመከርኩሽ። በአንዱ ሀቢቢ ቡና ቆላ ብለሽ ልብሽን ሰጥተሽ ጉድ እንዳትሆኝ። ይኸው ንገሯት፣ ጋይስ ንገሯት ለውሽዬ ተናግሬያለሁ። ቤተሰቦች ጋር ሽማግሌ አስልኪው። የምን መነካካት ነው? ከተነካኩ አይቀርማ በደንብ ነው ቤተሰብ ለቤተሰብ ማነካኩ እንጂ እንዴ ውጭ ሀገር ላይ እንዴ ይቀራል። ስደት ላይ ያለ ፍቅር ስደት ላይ ይቀራል ነው የሚሉት። የለም ኢትዮጵያ ላይ ማስተሳስሪ እንደዚህ አድርገሽ አስተሳስሪ፣ እንደዚህ አድርገሽ ይሄ የስደት ብርድ አስባችሁታል? ብዙ ነገር ነው አይምሯችሁን የሚያስረሳችሁ። እኛ የምንሰደው የተሻለ ኑሮ ለመኖር ገንዘብ ለማግኘት ነው እንጂ እናንተን አገብተን ለመኖር አይደለም። እኛ ህይወት ያለው ሰው ነን ብዬም አልተሰጠሁትና እና አንድ ጊዜ ሰክሮ መጣ። በነገራችን እዚህ የሰማችሁላችሁ የምትሰሙላችሁ መጠናቀቅ አለባችሁ። እና ሰክሮ መጣ። ሴትዮዋ ልጆቹን ተኝቶ ነበረ ክላስ ላይ። ለራሴ ክላስ ለየብቻ አለ። በሩን ዘግቼ ተኝቼ ነበረ እና መጥቶ በሩ አንኳኳ እና ውሃ ፈልጎ ነው ብዬ ደንግጬ ተነስቼ ከፈትኩትና ቤጉ ክላስ ገባ። እሱ ያው ሰክሮ አቅም ስለሌለ እሱ ክላሱ እንደገባ እኔ ደግሞ ሮጬ ወጣሁ ከክላሴ እና ወጥቼ ሳሎን ገባሁት። ለምን አሁን አንድ ነገር ካወራው ሴትዮዋ ተነስታ ወይ ከሱ ጋር ምን ጉዳይ አለ ብላ በእኔ ላይ ታወራለች። ያው ብዙ ነገር አለ እና ከዛም እያንገዳገደ እንትኑ እግሩ ከአንዱ ጋር እያንገዳገደ ወጣና ኩሽና ላይ ወንበሩን ይዞ ተቀመጠ። እኔ ደግሞ ሳሎን ላይ ቁጭ አልኩት። ዞሮ መጣ። ከዛም በኋላ ሄጄ ሴትዮዋ በሩ አንኳክቼ አስነሳት። ከዛ ምን ሆኖ ነው ሚስተር ነይና እና ምን እንደሆነ ያላቅም መሬት ላይ ተኝቷል ብዬ አስነሳት። ሴትዮዋ በሩን ከፍቼ አውቄ ማለት ነው። ከዛን ሴትዮዋ ተነሳችና ምን ሆናል አለች። እኔ ምን እንደሆንኩት አላቅም፣ እንደዚህ ሆኛለሁ አለ። ከዛ የሞቀ ውሃ አምጥታ እግሩን እያጠበች እሷ ምን እያለች እኔ ትቼ ተመልሼ ተኛሁት። ከዛም በኋላ በንጋቱ ደግሞ ካሁን በኋላ እኔ እግዚአብሔር ይመስገን ህይወት ያለው ሰው ነኝ። ለመስራት ነው መጣሁ አንተ ቤት፣ ሌላ ነገር ፈልጌ አይደለም። ካልፈለክ እኔ ሌላ ቦታ መቀየር ይችላለሁ። እንደዚህ አይነት ነገር እኔ ከጠየቅ ካንቺ ጋር እንዲሆናለሁ፣ እንደዚህ አይነት ናንቺ ሰራለሁ፣ ኢትዮጵያ እንዳትጂ ተመልሰሽ እንዳትኖሪ ብለክ እንደዚህ አይነት ነገር ካወራው ቀጥ ብዬ ለሚስቷ ነግራታለሁ። በቃ እኔ ማውጣት ፈልጋለሁ፣ እኔ ለስራ ነው መጣሁት ብዬ መልስ ሰጠሁት ለሱ። ከዛም በኋላ እዛን ቀን ጀምሮ ተመልሶ ራሱ ቀና ብሎ ሳላይ ነው ከዛ ቤት የወጣሁት። በጣም ትልቅ ነገር ነው ያለው። እኛ ስደት ላይ ለሌሎቻችሁም በነገራችን ላይ ለከሌ እናገራለሁ እና እንደዚህ ልክ አይነት እሳቤ እንዳለው ስታውቁ ቀጥታ 999 ቁጥር አሳዩት። ፖሊስ ጋር ነው የምደውለው። ቀጥታ ብላችሁ ኮስተር ብላችሁ አንድ ከተናገራችሁ ከዛ በኋላ ያስማጣ ገብሽ አይደርስ አልኩት። ሰፋጣ ምናምን ይኸውልሽ፣ ይሄ ስታሳፍጧቸው ማለት ምን ማለት መሰለኝ፣ ዝም ስትዩ ኮስተር ብለሽ ዞር በል ምናምን ብለሽ እንትን ስትዩ ምንም አታመጣም። እኔ ለስራ ነው የመጣሁት፣
ህግ አክብሬ ነው እዚህ ሀገር የምሰራው። ከዚህ በኋላ እንደዚህ አይነት ጥያቄና እንደዚህ አይነት ሀሳብ ብታነሳ ቀጥታ እዚህ ቁጥር ላይ ነው የምደውለው ብላችሁ መስመር ማስመር ነው ያለባችሁ። ክብራችሁን ደግሞ ሊነካ እንዲጫፋችሁ ሊነካ ደግሞ ከሞከረ እናንተ ህጋዊም ሆናችሁ ህጋዊም አልሆናችሁ እዚህ ሀገር ላይ ወንጀል ይሰራባችሁ የሚል ህግ የለም። እዚህ ሀገር ቀጥታ ለፖሊስ መደወል ትችላላችሁ። ሰፋጣ የለም። እንዲህ አይነት ነገር ላይ በጣም ሲሪየስ ነው መሆን ያለባችሁ በነገራችን እና ይፈራሉ። እንደዛ ከሆነ ረቺማ ኃይለኛ ነች ነው የሚሏችሁ። ዝም ብላችሁ ግን ስቃችሁ ምናምን የምታልፉ ከሆነ ግን እንዳልሽው ሌሊት በራ እንኳኩቶ ይመጣልሽ። እዚህ አይነት ድፍረት እንግዲህ በጣም ከባድ ነው። ይቅርታ በነገራችን በጣም ከባድ ነው። እኛ የሰው ቤት መኖሩ የሰው ሀገር ማውጣቱ የራሳችን ለመለወጥ ቤተሰባችን ደግሞ ትዳር ያላችን በትዳሩ ተለውጠ መኖር ነው። ግን እንደወጣን ብዙ ነገር ውስጥ አሁን አንዳንድ ነገሮቹ ስናይ በጣም የሚያስጠላበት ለማስማቱ ራሱ በጣም የሚገርምበት ነገር አለ። ቢሆንም እኛ አንዳንዶቹ ያው ስም የሚያጠፉት አገራችን ስሙን የሚያጠፉት ቢኖሩ ብዙም አይደለም፣ ሁሉም አይደለም፣ ያው አሉ። ራሳችን ተጠንቅቀን ብኖር ደስ ይላል፣ ብሰራም ደስ ይላል። መፈቅሩ ያ በማንም ያለው ነው። ግን ለምሳሌ እኔ ብቻ ከሆነ እንደ እኔ ወይም ምንድን ነው የሚያስፈልግብን ነገሩ ይሄ ሰውዬው ላይ እንደ ምን አይነት ሁኔታ መለየት አለብኝ፣ እንዴት አይነት ሁኔታ መኖር አለብኝ፣ እንዴት ሰጪ ራስን ለውጭ ማውጣት አለብኝ ብሎ ማሰብ አለብን። እንጃ ብቻ ከባድ ነው። የሰው ሀገር ኑሮና የሰው ቤቱ በጣም ከባድ ነው። ግን ራሳችን ማጠናቀቅ ብዙ ነገሩ መማር አለብን። እኛ ሴት ከሆነን አንዴ ወተናል አንገት ደፍተን ሰፍተን ከሀገሩ ራሳችን የተሻለን ነገር አግኝተን እስከምንወጣ ድረስ አንገታችን ደፍተን ብንሰራ ፊታችን ባልሰጥ ጥርሳችን ሳንከፈት ደግሞ እንደዚህ አይነት ስመጣበት ሰዓት ቤታችን ኮስተር ብለን ለምን እኛ እብን የሚያመጣ ነገሩ ሳቁ እየሳቀን እየሰራን እየተጫወትን ያለው ነገሩ በእኛ ላይ የሚመጣ ነገሩ በጫውታና በሳቅ ነው። ለምን በጥርሳችን ስናወራ እኛ በአፋችን የሚያመጣ ነገር ነው ብዙ ነገሮቹ በእኛ ላይ የሚመጡት እና ብዙ ነገር መጠናቀቅ ይገባል። እኛ ኢትዮጵያውያን ማለት አንዱ ስሙን ካጠፋ ሁሉም የሴቶቹ ስሙ ይበላሻል። ለምሳሌ አንድ ወንዱ ካጠፋ የሁሉ ወንድ ስም ያጠፋሉ። ለምን የአንዱ ምክንያት ሁሉ ማጥፋት ሁሉን ደግሞ ማበላሻት የለብንም። እሺ እናመሰግናለን። እና በነገራችን አንዳንዱ ትምህርት ነው። በጣም ነው የማመሰግነው። ሁሌ እከታተላለሁ የሚሰጥበት ትምህርቶቹ ሁሉም ነገሩ እያየው ነበር እና በጣም ደስ ይላል እውነት። እንግዲህ እኛ በስደት ላይ እስከ መቼ እንደምኖር አናቅም። የምንወጣበት ሰዓት ከሀገራችን የምንወጣበት ሰዓቱ ነው የምናውቀው። የምንመለስበት ሰዓት አናቅም። ያው ፈጣሪ ነው የሚያውቀው ሁሉም ነገሩ እና ሁሌ እከታተላለሁ። አንዳንዶቹ ስነግርበት ሰዓት እንሰማበት ሰዓት ልብን የምነካ አሁን በራሴ ህይወት ወይም እዚህ አይደለም እግዚአብሔር ይመስገን እዚህ ምንም ነገር ያጋጠመኝ የለም። ግን በሀገራችን የምኖርበት ጊዜ በስራም ቢሆን በተለያየ ነገር ቢሆን የሚያጋጥመኝ ነገር ሊኖር ይችላል። የሰው ልጅ ነን። ግን ብዙ ነገር ያለን ራሳችን ሁሉም ነገሩ ተጠንቅቀን ሰርተን መለወጥ ማግኘት አለብን ብዬ አስባለሁ። እና ወንድሜ በጣም ነው የማመሰግነው። ተባረክ። አመሰግናለሁ። ሰላም። ትዕግስት ኧረ ትዕግስት ጓዶች አሁን እሷ 3 ደቂቃ አወራች። እንደው አስቸጋሪ ነው። ትዕግስታችን በቃ ፍንጫችን ላይ ነው አይደል? ወጣለች እኮ ቆየች እኮ አሁንም ማስወጣት የሚለኝ ኧረ በህግ አምላክ ኧረ ተው በቃ ወጣች እኮ ቆየች። አንዳንድ ሰው መጽሐፉ ላይ ነው አይገርም? በቃ አስወጣት ትውጣ እና ወጣለች እኮ እሷ ቆይታለች፣ ግን መጽሐፉን አያውቀውም። መከራ እኮ ነው ጎበዝ።
ታገሱ፣ ግድ የለም። እንደ 2-3 ደቂቃ መታገስ አቅቶ እንዴት ነው አመታት የምንታገሰው በህይወታችን? አይከብድም? እሺ አሁን ደግሞ ከኮመንት እስቲ ከኮመንት ደግሞ ከገስት ከኮመንት እያደረግን እናስገባለን። ገስት ላይ በጣም ብዙ ሰው ነው ያለው እና ለዛ ነው። እሺ አስገቧት እስቲ ትግባ፣ ወረፋ ስለሚደርስ ነው። እሺ አስገባኝ ብለሽ ላኩልሽ ሪኩዌስት አትቀበይም? ሌላሽ ሌላ ብዙ ነው ኮመንቱ። የቱ ጋር እንደሆነ ግራ ገባኝ። እሺ አንዴ ቆይ ያዝ ላድርገው ኮመንቱ። እሺ እኔን አስገባኝ ብላኝ አንድ ላኩላት አልተቀበለችም። እስቲ ይሄኛው ከሰራ ሄሎ። አቤት ሰላም፣ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እኔ እንድታክመኝ ነው ማለት እኔ በ14 ዓመቴ ነው ስደት የመጣሁትኝና አሁን እኔ 21 ዓመቴ ነው እና አንዴ የደም አይነትሽን እንለካ ምናምን። ተረጋግሽ፣ ተረጋግ፣ ተንፍሽ እስቲ ወደ ውስጥ። ይቅርታ አዲስ ስለሆንኩ ነው። ሶሪ ይቅርታሽ። ተረጋጊ፣ ምንም የሚያስቸኩል ነገር የለም። ምንድን ነው ፍቅር ነው አፍቃሪ ነሽ? እሱን ነገር ይመስል እኔ ማለት እንደዚህ ሁሉም ሴቶች ተጎድቻለሁ ምናምን ነው የሚሉትኝና ለማፍቀር እፈራለሁኝ እና አሁን ደግሞ እኔ ማፍቀር እፈልጋለሁ ማለት እና ደግሞ እንደዚህ ማለት ፍቅር የለም ብዬ ደግሞ አስባለሁኝ እና እንዴት ነው ማፈቅረው? አሁን ማፍቀር ስለምፈልግ እንዳፈቅር እስኪ ምከረኝ። እውነት ምክርክ ያስፈልገኛል አሌክሲ። ሲንግል ነሽ? ያ ህፃን ነኝ የመጣሁት በ14 ዓመቴ ነው የመጣሁት። አሁን እሱ እናጣም ሲንግል ነሽ አይደለሽም? ጥያቄው አዎ ወይ አይ ነው። ማብራሪያ አልፈልግም። እኔ ነኝ ማለት እንዳፈቅር ማፍቀር እፈልጋለሁ፣ ግን በህግ አምላክ ማብራሪያ ጥያቄ ይኸውልሽ፣ እኔ ስጠይቅ ሌላ ጊዜ ችግር የለውም። እኔ ጥያቄ ስጠይቅ ለምሳሌ ስምህ ማን ነው ካልሽ እኔ እንደዚህ አለቀ። የተጠየቁት ስም ብቻ ሰፈሬ ምናምን ካልኩ አስቸጋሪ ነሽ ነኝ ብለሻል። ያ ነኝ አልዋሸሽም ማለት ምክንያቱም አሁን ይኸውልሽ ሲንግል የሚባሉት 1-5-6 አሻንጉሊት አላቸው ሴቶቹ የሚጫወቱባቸው ቲባቲቢ ወንድ አላቸው ማለት ነው። ፊር የሚያደርጉት እና ምንም የምታወሪው የምትጀናጀኙም ሰው የለም። እሱን ማለት እሱን በሌሎች ሰዎች ጋር ግዴታ እኮ እውነቴ ነው። ያኔ ከሰው ነው የምትማረው። በአሁኑ ሰዓት ደግሞ ፍቅር አለ የሚባል የምሰማው ሁሉ ፍቅር የለም እንደዚህ እስቲል ባላቸው ራሱ ሴቶችን ይጎዳል ምናምን እና ያንን ስለማይ ነው እኔ ማለት የሚያወራኝ ጠፍቶ አለ ደግሞ ማፈቅረው ሳይሆን እኔ አላምንበትም። ይሄ ፍቅር እውነት ፍቅር አለ። አሁን እኔ ማፍቀር ፈልጋለሁ፣ ነገር ግን ደግሞ የምሰማው ሁሉም ሴቶች እስቲል ባሎቻቸው ይጎዳቸዋል። ልጅ ወልደው ምናምን እስከ ጥግ ድረስ ይጎዳዳሉ እና ማፍቀር አይቻልም። ፍቅር የለም። እሺ ወደ እሱ እንመጣለን። ግን ጥያቄን አንቺ እኔ ስምሽን ስጠይቅሽ ሰፈርሽን እየመለሽልኝ ተቸገርኩ። ጓዶች ጥያቄ አንቺ እየተጀናጀንሽ ነው ወይስ አይደለም? አሁን በጅንጀና ፕሮሰስ ላይ ያለ ሰው አለ በህይወት ስራ ነው የለም። እንድጀምር ነው አሌክስ የመጣሁት። እውነት ምክርክ ስለሚያስፈልገኝ እንድትጀምሪማ አይደለም ምክርክ እንድትጀምሪ እኔ ይኸውልሽ እኔ ማፍቀር እሺ ሚውት እንድንደማመጥ አሁን አንቺ ማፍቀር እፈልጋለሁ ወይ ደግሞ መጀናጀን እፈልጋለሁ
እንደዚህ አይነት ፕሮሰስ ውስጥ መግባት ፈልጋለሁ። ግን ፍቅር የለም። ሰው ሲጎዳዳ ነው ማየው። በአፍጢማቸው ሲተካከሉ ነው ማያቸው። አንዱ ሲተክላት እሷም ስተክለው ነው ማየው። ስለዚህ ፍቅር የለም ወይ ነው ጥያቄ። ቀላል ጥያቄ። አንቺ ምናልባት በአናቷ ሲተክላት ሲፈጠፍጣት የምታየው የፍቅር ግንኙነት እሱ በተሳሳተ መንገድ የፈጣሪያቸውን እጅ ሳያስገቡ ዘለው የሚገቡበት ህይወት ነው። እንደዛ እንደ እሳት እየበላቸው ያለው ብዙዎች በጣም ምሳሌ ሊሆን የሚችል እኮ ብዙ አይነት ትዳር አለ እህቴ። በጣም በጣም ከምታስቢው በላይ ለብዙ አመት በፍቅር የኖሩ ለብዙ አመታት 20 አመት 30 አመት የትዳር አኒቨርሰሪያቸውን የሚያከብሩ ልጆቻቸውን አሳድገው ትልቅ ደረጃ ደርሰው እስቲል በጣም ደስ በሚል ትዳር ውስጥ ያሉ እኮ ብዙ ሰዎች እኮ አሉ። ሁሉም እኮ እንደዛ ነው ማለት እኮ አይደለም። አንቺ ምናልባት የበዛብሽ መስሎሽ ነው ደጋግመሽ ስትሰሚ። ስለዚህ አሁን አንቺ ያለማፍቀር ፍርሃት ወይ ደግሞ ከሰው ጋር የመግባባት ፍርሃት በዚህ ምክንያት ሊከሰትብሽ አይገባም። እግዚአብሔር መርጦ የሰጠሽ ጉዳይ ህይወት ካለ የተባረከ ህይወት ካለ እንዴት አይባረክም ብለሽ ታስቢያለሽ? ስታስቢ እግዚአብሔር የነካው ነገር እግዚአብሔር የገባበት ነገር ሁሉ ሰላም ነው የሚሰጥሽ። ፈጣሪ ራሱ እኮ የሰራን እኛን ነው አይደል? ስለዚህ እሱ ራሱ አበጅቶ የሰጠሽ ህይወት ጥሩ ነው የሚሆነው። ስለዚህ ጸሎት ማድረግ፣ ከሱ የመጣን ነገር መቀበል፣ ጊዜ መውሰድ፣ ትዕግስት ማድረግ፣ አፈቀርኩ ላለ በሙሉ እያነሳ ልብ መስጠት ማቆም